በጣም እየዛተችብኝ ስለሆነ ማለት ነው። በጣም ከምላችሁ በላይ ስሜቷ ተነክቷል። ተናዳለች በጣም በብዙ አትዬ እንዳየውት ምናም ነገር ስነግረው አይታኛለችና በዛ ምክንያት ደግሞ ትንሽ እኔንም ተቀይማኛለች። አሁን ላይ ስልክ እያነሳችልኝም አይደለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሰሙ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ስለምትሰጡኝ ማንኛውም አሴ ስለምታደርጉልኝ ሰብስክራይብ እጅግ በጣም አድርጌ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? አለሁኝ አልሐምዱሊላህ። ኢንሻአላህ እስቲ እህታችን ሰሙ ሰይድና አዩን ላስታረቃቸው ነው እያለች ነው። እስቲ እንከታተላት ኢንሻአላህ እስከ መጨረሻ። መጀመሪያ እንዳሳየዋችሁ ማለት ነው ሜያ ጋራ መተናል ምናም ነገር ሰብስክራይብ እያደረግንሽ ነው ያላችሁኝ በጣም ነው የማመሰግነው። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናም ዛሬ በጣም በኮሜንታችሁ መሰረት ይሄንን መልስ ልመልስላችሁ ብዬ ነው የመጣሁትና አብዛኞቻችሁ በሚባል ደረጃ ሱመያና ሰይዶን አስታርቂያቸው አሁን በቃ ምናም ነገር እያላችሁኝ ያላችሁትና ደግሞ በመቀጠል ደግሞ ራስሽን ጠብቂ ከአያንቱ ምናምን ትጎዳሻለች ምናም ነገር እያላችሁኝ ነው። አዎ በእርግጥ እሷ የምትኖረው አዳማ ነው፣ እኔ የምኖረው አዲስ አበባ ነው። ብታገኘኝ እንደማትለቀኝ እርግጠኛ ነኝ። ምክንያቱም በጣም እየዛተችብኝ ስለሆነ ማለት ነው። በቴሌግራም ላይ የምትልከው ድምጽ በቃ ልነግራችሁ አልችልም። በጣም ዛቻ ላይ ናት። ግን ምንም የምታደርገው ነገር የለም። ምክንያቱም የትም አታገኘኝም እና ያንቺን ዛቻ እኔ አልፈራም። ማድረግ ያለብኝን ነገር አምኜበት ነው ያደረኩት ማለት ነውና ምንም ደግሞ የተደረግሽውም ነገር የለም ለማለት ፈልጋለሁ። ይሄን ቪዲዮን የምታይ ከሆነ አታስፈራሪ ለማለት ነው እና የላክሽውን ድምጽ አሁን ለተመልካቹ ማሰማት ምናምን አልፈልግም። ብቻ ኖርማል ነው በሚለው እንለፈው ማለት ነው። በመቀጠል ደግሞ ሰይዶን እና ሱመያን ለማስታረቅ ኢንሻአላህ አሁን እየሞከርኩ ነው፣ ወደፊትም እሞክራለሁ። በቃ ማለት ባጭር ጊዜ እንዲሆን ምኞቴ ነው። እናንተም ዱአ አድርጉላቸው። ምክንያቱም በጣም በነገራችን ላይ ሱመያ ቪዲዮ ስትሰራና ራሷን ማለት ለጓደኛ ለኔ ምለው ሰው ስታወራ አንድ አይደለም። በጣም ከምላችሁ በላይ ስሜቷ ተነክቷል። ተናዳለች በጣም በብዙ ነገር ማለት ነውና እሷን አሳምኖ ለማስታረቅ ምናም ነገር ትንሽ በጣም ይከብዳልና በጣም ብዙ ስራ ይፈልጋልና ያን ነገር እንግዲህ እሞክራለሁ። በመቀጠል ደግሞ በባለፈው ቪዲዮ ላይ ሰሞኑን በፖስትኩት ቪዲዮ ላይ ለሰይድ ቤቷን እንደ ተከታትዬ እንዳየውት ምናም ነገር ስነግረው አይታኛለችና በዛ ምክንያት ደግሞ ትንሽ እኔንም ተቀይማኛለች። አሁን ላይ ስልክ እያነሳችልኝም አይደለም። መጀመሪያ በደንብ ትንሽ ተነጋግረን ነበረ ማለት ያው ቢያንስ ልጆቹን እንድታሳየው ምናም ነገር የማሳመን ስራ እየሞከርኩኝ ነበረ። ግን አሁን ላይ በቃ ሰይድን ያው እንዴት ያመንኩሽ ተከታትለሽ እንተነን ማለት ቤቴን ልታሳዩ ነበረ። ገባችሁ? ባሳይሽ እንኳን አምኜ እኔ ያለውበት ቦታ ቀጥታ ይዘሽውት ልትመጭብኝ ነበር ምናም ነገር ብለን በጣም ነው የተናደደችብኝ። እንደነገርኳችሁ ይሄንን ነገር ያደረኩት ከመልካም ነገር አንፃር ማለት በጣም እነሱን ከመውደድ አንፃር ነው እንጂ እኔ ለሷ ክፋት አስቤ አይደለም፣ ለሱም ክፋት አስቤ አይደለም። እዛም ጋር የተናገርኩት ነገር ሰምታችኋል ቪዲዮ ላይ ማለት ነው። እና በጣም ነው የምወዳቸው ሁለታቸውም። ሰይድ በጣም ባለውለታዬ ነው፣ የምሬ ነው የምላችሁ። ዩቲዩብ ሀብዬ ስጀምር እንደዚህ እጄን ይዞ እያንዳንዱን ነገር በቃ ማለት ሰይድ ሊያሳድጋችሁ ማደግ ከፈለጋችሁ ማለት ነው ከአንዳንድ ያሳድጋችኋል። እንደ ዩቲዩበር ምቀኛ ወይ ደግሞ እናንተ የበታች ሆናችሁ እሱ የበላይ እንዲሆን አይፈልግም። የሰይድ እሺ ሰሙዬ አላህ ይርዳሽ ነው የምለው። አላህ ያስታርቃቸው። እኔ ምኞቴ እሱ ነው። አላህ ታርቀው ልጆቻቸው አንድ ላይ ሆነው እንዲያሳድጉ የሁሉም ተመልካች ምኞት ነውና አላህ ይርዳሽ እልሻለሁ። በመቀጠል ደግሞ እስቲ እናህሙን አይተን እንመለስ። የፈለገችው ሀገር ወስጄ አዝናናታለሁ ማለት ነው። ለማንኛውም ያው ዛሬ እዚህ ነው እንዝናናው ማለት ነው።
እዚህ ነው ኢንጆይ የምናደርገው። ግን እሷ ያው የምትጠብቀው ወጣ ምናምን ብላ መዝናናት ነውና እዚህ ሲሆንባት የምታውቀው ግቢ ውስጥ ሲሆንባት ምን ሊሰማት እንደሚችል አይ ዶንት ኖ። ብቻ ያው ትናደዳለች። ያው 100% ትናደዳለች። ምንም ማድረግ አይቻልም። ትናደድ። ያው አንዳንዴ ግድ ነው ማናደድም ማበሳጨትም ያለ ነውና ለማንኛውም ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ ይቆዩ። እዚህ ጋር ደቅ ብዬ ልጠብቃት ብዬ ነው እዚህ ሆኜ የጀመርኩት ማለት ነው። ከመጣች በኋላ እንግዲህ ወደ መዝናናት ጉዟችን የምንቀጥል ይሆናል ማለት ነው። እስከዛው ግን እዚህ ደቅ ብለን እንጠብቃታለን። ትምጣ። እናንተም ደግሞ ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቤተሰቦቻችን እንግዲህ ያው ፈኪ ስትመጣ ያልያዝኩላችሁ ያው ቦታውን ስለማታውቀው ሄጄ ነው ወደዚህ ያመጣኋት ማለት ነው። ለዛ ነውና እንግዲህ ሰላም በያቸው። ቪዲዮ ባይዘይ መግቢያውን ሰርቻለሁኝና ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቻችን እንደምን አላችሁ? እንዴት ናችሁ? ደህና ናችሁ ወይ? አላን ምንድነው ቪዲዮ ዛሬ ፋላ አረግሽ ነው፣ ላዝናናሽ ነው፣ በጣም ኢንጆይ ላስደርግሽ ነው፣ በጣም ላስጎበኝሽ ነው። ዘና የምትይበት ከዚህ በፊት አዝናናኝ ብለሽ ምናምን ነበር አይደል? እንደውም ሼር ያዝናናሽ እንጂ ያሉኝ ነበር አይደል? ገብቷል እያሉ ነበር። ስለዚህ በቃ አዝናናሻለሁ ማለት ነው። ዝግጁ ነሽ? አዎ። የትም እንሂድ እንዴ? የደበረሽ ነው? አንተ ትላንትና አስደበርንሽ አይደል? እና ስጦታ ደግሞ ይዤልሽ መጥቻለሁ። በዚህ አጋጣሚ ላላቢ ይዤልሽ መጥቻለሁ። ስጦታ በጣም የምትወጂው ነገር ነው። በቃ ብቻ ትወጂዋለሽ ብዬ አስባለሁ። ግን ዋናው ከስጦታው በላይ የሚያስደስትሽ ያው የዛሬ ውሏችን ያስደስትሻል። በቃ ባህር ዳርቻ ምናምን ትፈልጊያለሽ? ባህር ነገር ምናምን እዛ እንሄዳለን። አሳ ማየት አትፈልጊም? አሳ ምናምን አሳ መብላት ነው የምፈልገው። መብላት እሺ፣ ዛሬ ላሳይሽ፣ ሌላ ጊዜ አበላሻለሁ። ምን ያደርግልኝ? የለም እሺ፣ በቃ አበላሻለሁ። ኖ በቃ እሺ፣ አሳ መበላሻለሁ፣ ችግር የለውም። እሺ ዘርባት ቀባባይ ምንድን ነው የቀባባዎች? ባለፈው እንደዛ ፊቴን አበላሽተሽ። ኧረ እባክሽ ጋይስ፣ ፊቴ እኮ ገርጥቶ ቀረ። በቃ ከዛ በኋላ በቃ ወይን ክች ሆነ ፊቴ። ችግርን ፊት አይደለም ክብረ ወድለት። ለማንኛውም ስጦታሽን አልፈለግሽም ማለት ነው? ስጠኝ እንጂ አንጀቴን በላኸው። እሺ ጋይስ አይንሽን ጨፍኝ። ስጦታ ይዤላት መጥቻለሁ። የምትወደው ስጦታ ነው ብያችኋለሁ። ልስጣት እንዳከፍቺ። አያችሁት ጋይስ? ይሄ የምትወደው ስጦታ ነው። 1 2 3 ክፈቺ። በዚህ አጋጣሚ ማለት ነው ጋይስ እዚህ ቪዲዮ ልንሰራ በመጣን ቁጥር በቃ ያው ብሬን በቃ በጁስ ጨረስኩት። አረ ወላሂ ለዚህ ምን ነው ተስከፍለኝ ተፍላለህ ይጥጭልኛል። ከዛ ይከፍል የባለፈው መች ከፍል ከያና ይተጣሩ አልከፍል። ከዛም በኋላ ደግሞ አንድ እኔ ጋይስ የምሬን ነው የምላችሁ። እኔ በቃ ፈኪ በህልሜም እየመጣችብኝ ነው አሁን አስቀኛለሁ። የምሬን ነው በቃ እኔ ውበትሽ ለሊት እያስባለኝ ነው። ያስፈራል ማለት ጋይስ አምንሻለሁ። መኪና ውስጥ ነው እንደዚህ ያዥ። ጨፍኙ ወላሂ እንዳከፍቺ በአላህ ውድ ቤተሰቦች ያት ጋይስ ደስ ብሏታል። ጋብዝሻለሁ ጋይስ በቃ እንጋብዛት። አምርራዋለች ያሉትን ይበሉ ፍቅሯ ከረታኝ የወደደ ሟች ነው ይሄ መች ጠፋኝ የልቤን ካገኘው ከተሳካልኝ ለሚያልፋሉ ባልታ እኔስ ግድም የለኝ
ባልዋልኩበት ውዬ ስሜ እንኳን ቢጠፋ ቃል ኪዳን አለብኝ ፍቅርሽን ላልገፋው ቢወራ ቢነገር በድፍን ከተማ እኔ ስማንንም እና ሀሁና ፈኪ ማሻአላህ ብያለሁ። ውበታችሁ በጣም ያምራል። ነገር ግን ደግሞ በሐላሉ መንገድ ቢሆን የበለጠ ያምር ነበረ እና በዛ በጣም በሐላል መንገድ ብታረቡ ኒካችሁን ብታስሩ የበለጠ ከዝም በበለጠ በጣም ያምር ነበርና ፈኪዬ ፍቅሩን ተቀብለሽ ኒካሽን አስረሽ በሐላሉ መንገድ የበለጠ ብትደሱ አሪፍ ነው እላለሁ። እና ሴት ልጅ ራሷን የምታስከብረው ራሷ ናትና ኒካሽን ሰሪ አሃጅ ነብዩ እንዲጋር እንደዚህ አትጓተች፣ ጥሩ አይደለም። ክብርሽን ጠብቂ ነው የምለው። አላህን ፍሪ ወላሂ አላህን ፍሪ። ሁላችሁም ኒካችሁን ሰሩ በሐላሉ መንገድ። አንደኛ የእስልምናን አሴትም አታሰድቡ። ኒካችሁን ሰሩና የበለጠ ፍቅራችሁን አሳምሩ። ከዛ ውጭ ፍቅራችሁ ውበታችሁ በጣም ያምራል። አላህ ይጨምርላችሁ። አላህ በሐላሉ መንገድ ያጣምራችሁ እላችኋለሁ። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ አድርጉኝ እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።